በቃ አሁን ነብይ አሁን እኔ ተናጋሪ አይደለሁም ማጸና ነብይ ነኝ። አሜን 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 ምን በላ እዚህ ቤት ማተም የሚቀመጥበት ነው። አሜን ጌታ ሆይ ካስፈለግ እንደው ይሄ ምናምን ይሄ እንደዚህ ነገር የሚያስፈልገው የትኛው ጽሁፍ የሚጸድቁ በማተም ነው አይደል? ማተም ሰጪ እንደሆነ ለምሳሌው አላተሉ ላስቀምጥባችሁ ነገሮቻችሁ ተከፈተ ምንቀምጥባችሁ ምናገርባችሁ እንግዳ ነገር ማይሆንላችሁ ነው ቃል መጣ ወጣ ምናገራችሁ ትዳው ምናገራችሁ እታችሁ ገፋ ልበል ነገ ሰኞ እንግዳ ይሆናል ተቀበላችሁ ከዛሬ ማታ ላይ ይከፈታል። ኤልያስ መጣለ እንደዚያ ነገ መልካም መቼ ነገ ሞት የለም ነገ መልካም ይሆናል። ነገ ለቅሶ የለም ነገ መልካም ይሆናል። እጅ ገፋግና ነገ መልካም ይሆናል። ይችላል ነገ ሽማዬ ለምን ታነሳለሽ? የኔ ያለሽ እኔ ነው ሁለት ጊዜ ወልጄ ስሚ ከየት የመጣሽ? ደብረ ወርቅ ነው። ይጸልይ አው የቤት ሰው በእውነት ተበቃው ግታው ባላ እኔ ንገርሽ ይላልሽ ይዘገኛ እንትና እዚህ ዙሪ ቆይ እንደዚህ ቆይ ይችላል ወደዚህ ዙሪ ይችላል ቅርብ ጊዜ በለው አንቺ ሚጣ ማን ነው አንቺ እንደምን ቅርብ ጊዜ በለው ቅርብ ጊዜ ልጅ እንዳልወልድ ድግም ልጅ እንዳልወልድ ከባለ ቤተሰብ የተረገመው መርገም ዛሬ በአማን ወደ እግዚአብሔር መቅረብ ዓለም አቀፍ ቤተክርስቲያን ዛሬ ተሰብሮ ቅርብ ጊዜ እዚህ ቤት ሳምሶን ሃሌሉያ ቆይ ስሚ ቆይ ሳምሶን በይ አቅፌው እዚህ ቤት ይዤ እመጣለሁ ከእኔ አባት ከባለ ቤተሰብ ያስቸገረኝ አንድ እባብ ዛሬ ይመታል። እያዩ በይ ነቢይ ሳምሶንን ወልጄ መከነ ኢየሱስን መሰክራለሁ። እዚህ መጥቼ መሰክራለሁ። በእውነት የእግዚአብሔር ቁጭ ብዬ ማለት ነው። ከዛ እግዚአብሔር ያልኩት በሆዴ ላይ ያለው ሁለት ወሩን እንኳን ወልጄ እዚህ ለነሱ ሳልነገር ምስክር ነው ብዬ መጥቼ እዚህ ሕፃኑን አስተኝቼ በመሰከርኩት አልኩት። አሁን ቁጭ ብዬ ስሙ እሷ ለካ ቁጭ ብላ ይሄ የሁለት ወሩ ልጅ ደግሞ አሁንም እንዳይሞትብኝ ምን አለ እግዚአብሔር ሆይ አይተህ እዚህ መድረክ ላይ ለዚህ ነው ነብይ ምንም አመጣም አንተ ዳታን ክፈት። አቤት ስማ ኢየሱስ እንኳን በማይቀበሉት መካከል ንስር አይደለም ያለው አልሆነ ነው። ምንም አትጠብቅ አንተ ነው የምትለወጠው እኔን አትጠብቅ። አሁን ዳታን ክፈት ተነብይ ነው ተዘጋጅ ለተነብይናችሁ አሜን ነው ሆይ ያለሽ በጌታ ፊት ምልሽ አንቺን ያየው ካንቺ ባል ቤተሰብ አንቺና እሱን ለመለየት ሁሉ ነገር ፋይል አልቆ እግዚአብሔር ጣልቃ ለምን ሷን አገባ ያለ ለመፍታት ቆይ ይችላል። አንቺን ያየው እሱን ያየው ጌሊታ ያለው እኔ ጌሊት ልጅ ነኝ። አንቺን ያየው ጌሊታ ያለው እሱን ደግሞ ያየው የደብሮር ልጅ ነው። እሱ ጌሊት ልጅ ነኝ። አንቺ ጌሊት ልጅ ነሽ። ስሙ በጌታ ፊት ምልሽ የሁለታችሁ ነገር የተያዘው ጌሊት ላይ የተያዘው ጌሊት ላይ ደግሞ የያዘው ስሚኝ ተራጊ ጌሊት ላይ ደግሞ የያዘው ባንቺ ባል ወንድም አባት በኩል ላይ ትዳራችሁ እንዲሳካ አልፈለጉም። ለምሳሌ አብራችሁ እንድትቀጥሉ አይፈልግም። ብዙዎች አይፈልጉም። አሁን ጌሊት ላይ ያለውን እባብ መታለው ይመታ
አንድ ሁለት ስሚ፣ አንድ ሁለት ሶስት ልጅ ይዘሽ ለታላቅ ምስጋና ስለ ተመጫለሽ። እግዚአብሔር እኔ ጋር እንዳለ ይሄው የሁለት ወር ልጅ አይደለ? ይሄ የሁለት ወር ልጅ አይደለ? በቅርብ ቀን ይሄው በጌታ ቤት እግዚአብሔር ድንቅ አድርጎ ሳምሶን የሚባል ነቢይ ወለደሽ። ከዛም በኋላ ደግሞ አንድ ሳራ የምትባል ልጅ ትወልጃለሽ። አሜን አትሉ? እስከ ዛሬ ድረስ እንቢ ብሎ ያስቸገረሽ ከዚህ በኋላ ነው ያጸንችዋል። አጸንችዋል። ስሚ ስትወልጂ እንኳን ሐኪም ቤት አትሄጂም። ቤት የኔ ጎደኛ ተማሪ ናት። እሱ የሚያስ ቸርች እንሂድ እኔ እዚህ መጥቼ ነው ሰይጣን ከኔ ወጥቶ ነው የዳንኩት ብዬ ተማሪው ሰን ለምን ዛሬ ሲያመኝ ዛሬ እዛ ቸርች ሂጄ አፈራው ስጄ ጠጥቼ ነው የተረገፍኩት። እምቢ ብሎኝ ነበር ግን የእግዚአብሔር ነቢይ ቤትሽ ያለውን ክብር ስሙ። እንዳለ ስሙ። እዚህ ጋር ፌዘኛ ስላለ ይመልከት። አፈር በጣም ያርክስ። አዎ የእግዚአብሔር ነቢይ ለማን ልናገር? ቤት ውስጥ ቅባት አለ። ለማን ልናገር? ቅባት አለ። አሜን አትሉ? እጃችሁን ዘርጉ። አንቺ በሉ፣ እንዲሁም አንቺ በሉ። ከዚህም በኋላ እግዚአብሔር ሶስት ልጅ ያሳቅፍሻል፣ ያሳቅፍሻል፣ ያሳቅፍሻል። እግዚአብሔር ምስክር። ባልሽ እዚህ ጋር ቢኖር ያሁን ስልክ አለሽ? ሳምንት ይዤ መጠላው አለኝ። ስልክሽ አለ? አለ። ይችላል? ይችላል? እዚህ ቢኖር ጥሩ ነበር። እግዚአብሔር ምስክር። ደውይለትና ነቢይ ኤርምያስ አንተ ላይ ያለውን ቀንበር ሰብሯል። አሜን። ያሁን ስም ንገሪው። እሺ። ዳግም ለምስክርነት ይመጣል። እሱ ራሱ ተገርሞ አሜን። እግዚአብሔር በአንተም ላይ በሌላም ያለ ቀንበር ሰብሯል። አሜን። ነቢዩ ስም ሰጥቶኛል ብለሽ አሜን። ሉቃስ 1:51 ላይ ኤልሳቤጥ እንደዚህ አለች፣ መልአኩ ከሰጠኝ ስም ውጪ አልቀበልም አለች። አሜን። ጨርሻለሁ። ሳይጠበቅ ማንም ሳይገምት ቤት ሰርቼ እነዚህን መሪዎችን ጋብዛቸዋለሁ። ድገምስ። አልተጠበቀም በላይ አቤት። አልተጠበቀም። ድገም። አልተጠበቀም። ይሄ ልጅ ንፋስ የለም ደመና የለም፣ ቤት ሰርቶ ይሄን መሪ ይጠራል። አሜን። አሜን። አሁን ክራይስት ያለው ላውጣ። አሜን። የመጨረሻ ትንቢት ነው። ከክራይ ዛሬ ላውጣችሁ። ከክራይ ዛሬ ላውጣችሁ። በጣም እግዚአብሔር ምስክር። የሆነ የሚያምር ቤት ይሰራል። አሜን። እንዴት ይቻላል? ይቻላል። እግዚአብሔር ይቻላል። ውሰድ። አሜን። ወሰድ። ቅርብ ጊዜ እነዚህን መሪ ቤት ጠርተህ የኔ ቤት የኔ እኮ ናቸው፣ የኔዎች ናቸው። አውቃለሁ። ይኸው በጌታ ቤት ነው ብለህ ይህ ልጅ ስቃይ ውስጥ ነው ያለው። ስቃይ ውስጥ እኔ የምልህ ከቴፒ ወደዚህ የሚባል ምድር ታውቃለህ? ከቴፒ ወደዚህ ምንድን ነው? ከቴፒ ወደዚህ ግዝ መሬት ታውቃለህ? ምንድን ነው ያለው? ቶሎ በለኝ። ልጅ አለች። ምንድን ነው እዚያ ያለችው? ልጆቹ እዛ ሰፈር ላይ አንተን አይምሮ ሊያሳዝን የተዘጋጀውን ቀንበር ሰበርኩ። ቻው። እጅ ገፋ። በኢየሱስ ክርስቶስም ነገ መልካም ይሆናል። በዚህ አልታሰርም በለኝ። ድገም። እኔ አንተም ጋር ግን ተነስቼ የምቀበለው አንተን ለማሰር ደብዳቤ ያዘጋጀ ሰው አለው። እስር ቤት ሊያስገባ ይችላል። እኔ መልስ ሳልገመት አንድ ሁለት አንዱን ሊቀሙ የፈለጉ ሶስት መሬት በእኔ ስም ይዞራል። ንጸልይ። እኔ ምን ልሽሄድ ያለችው እዛ ጅማ ሸቤ ከጅማ በታች ለምንድን ነው የሄደችው? ተለያይተን ነው በሰው ዝም ብለን ተለያያችሁ በሰው ምን ያህል ጊዜ ሆናችሁ? 2 ዓመት አልፏል። አሁን ልተንቢበት ወይስ ይቅር? አይቅር ትምጣ። ይስተካከል። እርግጠኛ ነህ? ልብ ካመነ ልተንቢበት። ና መሰረት በጌታ ክብር ልጥራት
ልጥራት ወይስ ልቅር? መፍትሄ ነው። እኔ ያንተን መፍትሄ ማስከብረው ጥራት መሰረት አንተ አታጨበጭብም። በጣም ይቅርታ እቺን ብቻ ስለማገለግላችሁ በጌታ ፊት እቺን ብቻ ማገለግል ለዛ ነው። እሺ ኢየሱስ ጌታ ነው። ከዚህ በኋላ እግዚአብሔር ከፈቀደ በደብዳቤ ብትጠሩኝ አሜን። ለዛ በጣም ያሳዘንኩ አውቃለሁ ሰዓት እንደበላሁ። ሁለተኛ ደግሞ በጣም መሪዎች እናንተን ሊያገኙ ይፈልጋሉ። በአንተ ጨርሳለሁ። ምንም ማድረግ አልችልም። ባገለግል ደስ ይለኛል። ልተንብይ ልጥራት ፓኒያ ሸኬ በመንፈስ ዓለም ያየችው ሴትዮ አንድ ጊዜ ጴንጤ አንድ ጊዜ ይገርመኛል አስመሳይ ናት። ግን የሰማክ ነው። አንድ ክርስቲያን አንድ ክርስቲያን አንድ የማትሰራው ስራ የለም። እሷ የማትገባበት ነገር የለም። አሁን እቺ ልጅ ስልኳን ታውቃለህ? ስልኳን የለኝም። ይሄ እኮ ነው ትምጣ ራሷ ወንጋል አንድ ልጅ አለች። አንድ ልጅ ሴት ናት። ተሸክማ ትምጣ። አንድ 6 ዓመት ምናምን ልጅ ስንት ዓመት? 7 ብቻ አስፈልግ መጨረሻ መጨረሻ እንዳወጣኸኝ ነው እኔ ያየሁ ከፍታ ስፍራ የወጣሁ የኔ ጌታ ወድሃል ልጸልይ። በብዙ ኪሳራ ያደከመህን እግዚአብሔር እንደዚህ ይለኛል። ከዚህም በኋላ ማራዲና ሴፕሬዴቬሽ ፕሬዲያላ ቦራ ሚገርም ጉድ ኢየሱስ ብዙ ነው ከስራል ብዙ ኪሳራ አደገኛ ኪሳራ አስገብታል። ሶስት ላይ ያ ምስክር ጠርቻለሁ። አይቻልም። አንድ ቀን ጂሰስ ወንደርፉል ቸርች ላይ ተለያይቶ 8 ዓመት ባልሽ ይመጣል ብዬ ጸለይኩ። ማለች እኔ አዲስ አበባ ውዬ ስመጣ ተጋብቶ ጠበቁኝ። ከነቢያት ብቻ ቃል ይውጣ። አሜን። ይሄ አሁን እኔ አንተ በማታውቅበት ላካ እሷቱ ማንቱ ደብዳቤ አንተ ላስገብቶ ለማሰር ሁሉ ነገር ሳታውቅ አንተ ለደብዳቤ ለማስገባት ያለው ደብዳቤ ቀደድ ካለኝ ባላ ሚስቴው ነው እሱ ተለያይቷል። ሚስቱን ጥራለኝ። ሚስቱን ሳይ አየሁት በጣም የተራራቀ ነገር ሳይ እርግጠኛ ነኝ እንድትረጋጋ ፈልጋለሁ። እሺ አሁን ጥቂት ተረጋጋ። እንደውሳለ ጠይም ልጅ አንተን ለማሰናከል የፈለገች ነው። እግዚአብሔር ተረጋጋ ይላል። ድምጼን ስማ ይላል። እንካ አይኔ ዘይት በረከቴም ሰላምም ሁሉ ነገር ይሄን ሶፍት እንድት ብላ ቆመ እዚህ ቤት ትመሰክራለች። ለጌታ ተለከበት ነው። ሃሌሉያ